ሰላም እንዴት ናችሁ? እንዴት ከረማችሁ? እኔ ደህና እግዚአብሔር ይመስገን አለሁ። እንግዲህ ዛሬም በሌላ መጥቼላችኋለሁኝ ማለት ነው። እንግዲህ በድጋሚ እንኳን ደስ አላችሁ ማለት እፈልጋለሁ። እንኳን ደስ አላችሁ። እንግዲህ ዛሬ አንዲች አጠር ባለች ነገር ነው የመጣሁላችሁ ማለት ነው። ይሄ ምንድን ነው ብትሉኝ ብዙ ጊዜ ሶሻል ሚዲያ ላይ የሚነሱ ሀሳቦች ምንድነው? እሷን በመደገፍ እሷን ወደ ሀገሯ እንድትገባ በሰላም እንድትመለስ ብዙ ትብብር ብዙ ገዛ ሁሉም እያደረገ ነበርና ግን በዛ ተቃራኒ ደግሞ የተለያዩ ቪዲዮዎችን የሚሰሩ ሰዎች ነበሩ ማለት ነው። እነዚህ ሰዎች ደግሞ እንዴት ነው ቪዲዮ እየሰሩ የነበረው? ምንም ሳያውቁ ምንም ሳይረዱ በእውነታ መንገድ ሳይሆን የሆነ በውሸታ መንገድ ሌላ ሞታለች ምናምን ብለው ቪዲዮ እየሰሩ ነበረ። ያው ብዙዎቻችሁ የምታውቁት ነገር ነው። እና ግን እኔ ብዙ ጊዜ በቃ ራሴን እንትን ጥያቄ የሚፈጥርብኝ ነገር ይሄ ነበረ የምር። ግን ዛሬ ይሄ የደስታ ቀን ደግሞ ሳይ እንዴት ደስ እንዳለኝ ማርያምን ነው የምላችሁ። ግን ለምን እውነታው ነገር ሳይታወቅ ለምን አንድ ቪዲዮ ትሰራላችሁ ነው? እውነታው ነገር ከታወቀ በኋላ ነው። እውነታው ነገር ደርሳችሁ ካረጋገጣችሁ በኋላ ነው ቪዲዮ ብትሰሩ መልካም የሚሆነው እንጂ ያልሞተ ሰው ሞቷል። በጣም ነው የሚከብደው። በጣም ነው የሚያሳዝነው የምር። ቢያንስ ቪዲዮ ስትሰሩ እሺ ሶሻል ሚዲያ ይስማው ችግር የለውም። ሶሻል ሚዲያ ይየው ችግር የለውም። ግን ቤተሰቦቿ ያዩታል ብላችሁ እንትን አትሉም? አታስቡም? ትንሽ ቢያንስ ሌላው ተውት፣ አባት እናቷን ለነሱ አታስቡም? እነሱ ይሰሙታል፣ እነሱ ያዩታል ይሄን ቪዲዮ ብላችሁ አታስቡም እንዴ? ኧረ በጣም የሚከብድ ነገር ነው። እሺ ዛሬስ ምን ብላችሁ ቪዲዮ ልትሰሩ ነው? በሰላም መጣች ሀገሯ ብላችሁ ልትሰሩ ነው? ትላንትና ያልሞተች ልጅ ሞታለች ብላችሁ ቪዲዮ የሰራችሁ ሰዎች ዛሬ ምን ልትሉ ነው? በጣም ነው የሚከብደው የምር። በቃ እውነታው ነገር በእጃችሁ ሳትይዙ እውነታው ነገር ደርሳችሁ ሳታረጋግጡ ቪዲዮ አትስሩ። በቃ ቪዲዮም ይሁን ሌላ ነገርም ይሁን በቃ አትስሩ። በእውነታ ብትጓዙ መልካም ነው። ያልሞተ ሰው ሞቷል ብሎ ሚዲያ ላይ አውጥቶ መናገር በጣም ነው የሚከብደው፣ በጣም ማለት ነው። ስለዚህ እውነታው ነገር እዩ መጀመሪያ፣ እውነታው ነገር እወቁ መጀመሪያ። እውነታው ነገር ካወቃችሁ በኋላ ብትጓዙም ችግር የለውም፣ መንገዳችሁ ክፍት ነው የሚሆነው። እውነታው ነገር ሳታውቁ ያልሞተ ሰው ሞቷል፣ ምንም ያልሆነ ሰው እንደዚህ ሆኗል አትበሉ። የምሬን ነው። ጥሩ አይደለም ሲጀመር። ሌላው ተውት፣ ሶሻል ሚዲያ የሚስማው ማንም የሚስማው ችግር የለውም። ለእናት ለአባቷ ማዘን ነበረባችሁ የዛኔ ማለት ነው። ለምን ብትሉ ያልሞተች ልጅ ሞታለች ብላችሁ ቪዲዮ ስትሰሩ በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። የምሬን ነው። ዛሬ ምን ብላችሁ ቪዲዮ ልትሰሩ እንደሆነ እኔ እንጃ። እስኪ እናያላችኋለን። እና ያው ብቻ በዚህ ሀሳብ የምትቀየሙኝ ሰዎች ካላችሁ ኮሜንት ጻፉልኝ። ትምህርት እንዲሆን ነው እንጂ እንድትቀየሙኝ ወይም ሌላ ሀሳብ ውስጥ እንድትገቡ አይደለም። እና እውነታው ነገር አውቀን ብንጓዝ መልካም ጥሩ የተሻለ ነገር ይሆናል እላለሁ፣ እንደኔ ማለት ነውና ካስከፋኋችሁ በጣም ይቅርታ። ሰላም ሁኑልኝ።